የሚያዝያ 13 ቀን 2018 ዓ.ም የዕለተ ማክሰኞ ኢትዮ አመሻሻችን 12 ሰዓት ነው ተጀምሯል። እስከ ምሽት 1 ሰዓት ቆይታ የምናደርግ ነው የሚሆነው። በኢትዮ አመሻሻችን ከምናነሳቸው ጉዳዮች መካከል ታዲያ ጥንቅራችን ኢትዮ ምልከታ ቀዳሚ ነው። የዛሬው ኢትዮ ምልከታ በኢትዮጵያ በተለያዩ አካባቢዎች የሚገኙ የአርብቶ አደር ማህበረሰቦች በርካታ ማህበራዊና ኢኮኖሚያዊ ፈተናዎች ይገጥሟቸዋል ይባላል። እነዚህን ችግሮች ለመቅረፍና ዘላቂ ሰላምን ለማስፈን የሲቪል ማህበረሰብ ድርጅቶች ሚና ከፍተኛ ነው። በዛሬው ምልከታችን አርብቶ አደሮች ላይ ትኩረት አድርገው ከሚሰሩ ሀገር በቀል ድርጅቶች መካከል አንደኛውን እንቅስቃሴና ተግዳሮቶችን እንመለከታለን። ወደ በኋላ ላይ ትሰሙታላችሁ። ሌላው ደግሞ በአጫጭር ዜናዎቻችን ከምንነግራችሁ መካከል ደግሞ ከሀገር ውስጥ የአዲስ አበባ ከተማ አስተዳደር ካቢኔ ዛሬ ባካሄደው 5ኛ ዓመት 10ኛ መደበኛ ስብሰባ በ3 ረቂቅ ደንቦች ላይ ተወያይቶ ተፈጻሚ እንዲሆን አጽድቋል። ከውጭ ምንጮች ካገኘናቸው ዜናዎች መካከል ደግሞ የእስላማዊ ድርድር ሳይጀመር አጣብቂኝ ውስጥ ገብተዋል ተብሏል። ከአጫጭር ዜናዎቻችን በተጨማሪ ደግሞ አንድ ለመንገድ ቢዝነስና ስፖርታዊ መረጃዎችን ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። ኢትዮ አመሻሹን እየመራው ሊዲያ ደሳለኝ አብራችሁ ቆይታ አደርጋለሁ። ዋና አዘጋጇ የኔ አባሻንበላት በቴክኒኩ ልውል እጅጉ አለ። እናንተም አድማጮች እስከ 1 ሰዓት አብራችሁን ቆዩ። ቀዳሚ ወዳደረግነው ወደ ሀገር ውስጥ መረጃ እናልፋለን። የአዲስ አበባ ከተማ አስተዳደር ካቢኔ ዛሬ ባካሄደው 5ኛ ዓመት 10ኛ መደበኛ ስብሰባ በ3 ረቂቅ ደንቦች ላይ ተወያይቶ ተፈጻሚ እንዲሆን አጽድቋል። በስብሰባው በቀረቡ አጀንዳዎች ላይ ከተወያዩ በኋላ 3 ረቂቅ ደንቦች ተፈጻሚ እንዲሆኑ ወስኖ አስተላልፏል። በዚህም የተሻሻለ የፋይናንስ አስተዳደርን ይበልጥ ለማዘመን ተጠያቂነትና የአሰራር ግልጸኝነትን ለማጎልበት የተዘጋጀው ረቂቅ ደንቡ ተፈጻሚ እንዲሆን ወስኗል። እንዲሁም በከተማዋ እየተገነባ ያለው ሰፊ የቤት ልማት የተሻለ አፈጻጸም እንዲኖረው የቤቶች ኮርፖሬሽን ሪፎርምን ለማጠናከርና የማስፈጸም ብቃት ለማሳደግ የተዘጋጀውን ረቂቅ ደንብንም አጽድቋል። የመሬት ማስፋፊያ ለጠየቁ ተኪ ምርት ለሚያመርቱ ኢንዱስትሪዎች፣ ለወጣቱ የስራ ዕድል የፈጠራ ፕሮጀክቶች፣ ሆቴሎችም እንዲሁም በከተማው የአስተዳደር ከሃይማኖት ተቋማት ጋር በተደረጉ ተከታታይ ውይይቶች የተነሱ የመልካም አስተዳደር ጥያቄዎችን መፍታት የሚያስችል መሬት በምደባ ለማስተላለፍ የቀረበው የውሳኔ ሀሳብ ተፈጻሚ እንዲሆን በስብሰባው ወስኗል። የኢትዮጵያ የካፒታል ገበያ ባለስልጣን ለፕራይም ካፒታል አክሲዮን ማህበር የካፒታል ገበያ አገልግሎት ሰጪነት ፍቃድ ሰጥቷል። በዚህም ድርጅቱ ከባንክ ቡድን ውጪ በሆነ የኢንቨስትመንት ባንክ ዘርፍ እንዲሰሩ ፍቃድ ተሰጥቷል። ባለስልጣኑ ለፕራይም ካፒታል አክሲዮን ማህበር 4 ተሿሚ እንደራሴዎችን ፍቃድ የሰጠ ሲሆን የ9 የቦርድ አባላት ሹመትንም አጽድቋል። በዚሁም በኢትዮጵያ የተፈቀደላቸው የካፒታል ገበያ አገልግሎት ሰጪዎች ጠቅላላ ቁጥር ወደ 17 እንዲሁም የኢንቨስትመንት ባንኮች ቁጥር ወደ 6 መድረሱም ተገልጿል። የባለስልጣኑ ዋና ዳይሬክተር ሀና ታልቆ የኢንቨስትመንት ባንኮች የካፒታል ገበያ ግብይቶችን በማሳለጥና ኢንቨስተሮች በእውቀት ላይ የተመሰረተ ውሳኔ ላይ እንዲደርሱ በማድረግ በካፒታል ገበያ ልማትና በኢንቨስተሮች ጥበቃ ረገድ ያላቸውን ወሳኝ ሚና እንዳላቸው ገልጸዋል። የተከበራችሁ አድማጮቻችን በተያያዘ ዜና ደግሞ የኢትዮጵያ ልማት ባንክ ለግብርናና ለአነስተኛ ኢንተርፕራይዞች ለልማት የሚውሉ የ110 ሚሊዮን ዩሮ የገንዘብ ድጋፍ አግኝቷል። የኢትዮጵያ ልማት ባንክ ኢሮፕ ኢንቨስትመንት ባንክ የዓለም አቀፍ ክፍል ጋር በመተባበር የኢትዮጵያን የግብርና ዘርፍ ለማቀላጠፍና የሀገር ውስጥ የንግድ ተቋማትን ለማጠናከር የሚውል የ110 ሚሊዮን ዩሮ የገንዘብ ድጋፍ ማግኘቱን አስታውቋል። ከጠቅላላው የገንዘብ ድጋፍ ውስጥ 50% በሴቶች ለሚመሩ ኢንተርፕራይዞች እንደሚውልም ተጠቁሟል። እንዲሁም ከገንዘቡ 20% የሚሆነው
ደግሞ በማህበረሰቡ የአካባቢና የኢኮኖሚ ድንገተኛ አደጋዎችን እንዲቋቋሙ ለሚያስችሉ የአየር ንብረት ለውጥ መላመድ ስራዎች ይመደባል ተብሏል። መርሃ ግብሩ ለስርዓተ ጾታ እኩልነትና ለአየር ንብረት ለውጥ መቋቋሚያ ቅድሚያ በመስጠት የኢትዮጵያን የግብርና ምርት ሰንሰለት እንዲያጠናክርም ይጠበቃል ነው የተባለው። ታዲያ ምርታማነትን በመጨመር አነስተኛና መካከለኛ የንግድ ተቋማት ተለዋዋጭ በሆነው የአየር ንብረት ውስጥ ውጤታማ እንዲሆኑ አቅማቸውን ያሳድጋል ተብሎም ይገመታል። ቀጥለናል። የተከበራችሁ አድማጮቻችን እያደመጣችሁት ያላችሁት የኢትዮጵያውያን ከሆነው ኢትዮ ኤፍኤም 7.8 የዕለተ ማክሰኞ ኢትዮ አመሻሻችንን ነው። እናንተም አድማጮች አብራችሁን 6321 ላይ መልእክት ላኩልን። አሁን ደግሞ ከባህር ማዶ ወዳገኘናቸው መረጃዎች እናልፋለን። የእስላማዊ ድርድር ሳይጀመር አጣብቂኝ ውስጥ ገብቷል እየተባለ ነው። የሁለቱ ሀገራት ልኡካን ፓኪስታን ገብተዋል ብሏል አልጀዚራ። ከቴህራን የተነሳ የልኡካን ቡድን የለም ይላል ደግሞ የኢራን ሚዲያዎች። በአሜሪካና በኢራን መካከል ዛሬ በፓኪስታን ሊካሄድ የታቀደ ሁለተኛ ዙር የሰላም ድርድር በልኡካኑ ጉዞ ዙሪያ በሚቃረኑ መረጃዎች ሳቢያ አጣብቂኝ ውስጥ መውደቁም እየተሰማ ይገኛል። ታዲያ አልጀዚራ መሰል የዜና ምንጮች የሁለቱ ሀገራት ልኡካን ኢስላማባድ መግባታቸውን ቢዘግቡም የኢራን መንግስት ግን ሚዲያዎች እስካሁን ከቴህራን የተነሳ ቡድን አለመኖሩን በመግለጽ መረጃውን እያስተባበሉ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ ታዲያ ምክትል ፕሬዚዳንት ጂዲ ቫንስ ወደ ስፍራው ማምራታቸውን ቢናገሩም ነጩ ቤተ መንግስት ግን አሁንም ከኢራን በኩል አረንጓዴ መብራት እየተጠባበቀ መሆኑን እየጠቆመ ይገኛል። የኢራን ልኡክ ቡድን ጉዞ የዘገየው የእስላማዊ አብዮታዊ ዘብ አሜሪካ በሆርሙዝ የባህር ሰርጥ ላይ የጣለችውን እገዳ ሳታነሳ ድርድር መጀመር የለብንም በሚል በፈጠረ የውስጥ ፖለቲካ ጫና መሆኑን ዘገባዎች እያመላከቱ ይገኛሉ። ይህ መወላወል ታዲያ የሁለቱ ሀገራት የዲፕሎማሲ ሂደት ምን ያህል